ፈተና ስታጠቁሩ መዝለል ፈጽሞ ስህተት ነው። ለምሳሌ አንደኛው ተከበደ ሁለተኛውን ሄጄ ልስራ ከዛ አንደኛውን ተመልሼ እሰራዋለሁ የሚል አይነት ነገር እጅግ በጣም ብዙ ጊዜ አደገኛ ነገር ነው። ላይሳካ ይችላል፣ ግን ነገ ደግሞ ሌላ እድል አለ። ያችን እድል መጠቀም የምንችልበት ነገር ሊኖር ስለሚችል እንደነዚህ አይነት ስህተቶች እንዳይፈጠሩ እንደዚህ አይነት ውሳኔዎች ከመወሰን መቆጠብ አለብን። ሰላም ጤና ይስጥልኝ። ይህ መምህር ፖድካስት ነው። በመምህር ፖድካስት የተለያዩ አስተማሪና እውቀት ያስጨብጣሉ የምንላቸውን ሀሳቦች እንዲሁም ትውልድን የተሻለ ይቀርጻሉ ብለን ያሰብናቸውን ሀሳቦች ከተለያዩ ማለትም ለምሳሌ ከተማሪዎች፣ ከመምህራን እና ከተለያዩ ተሞክሮ ካላቸው ወላጆች ጋር ለመወያየት አስበን የምናቀርበው ፕሮግራም ነው። በፕሮግራማችን ላይ አስተማሪ ሀሳብ ያላችሁ ወይም የኔ ሀሳብ ለሌሎች ልምድ ይሆናል፣ ልምድ ያካፍላል ብላችሁ የምታስቡ ወላጆች፣ ተማሪዎች እንዲሁም መምህራን በመምጣት ስለ ትውልድ እንመክራለን፣ እንነጋገራለን። በዛሬው ፕሮግራማችን ላይ ይህንን ፕሮግራም ይዘንላችሁ የቀረብነው እኔ መምህርት ታገኝ እንዲሁም የመምህርት በላይነሽ ነን። አባችን ትቆዩ ዘንድ በአክብሮት እንጋብዛለን። በዋናነት ፕሮግራማችን የመጀመሪያ ነው። አብራችሁን ትሆኑ ዘንድ በአክብሮት ነው የምንጋብዘው። ጓደኛዬ እንደገለጸችው መምህራን፣ ተማሪዎች እንዲሁም ተሞክሮ ያላችሁ መልካም ወላጆችን ትመጣላችሁ። ስለዚህ ይህንን ፖድካስት በመደገፍ ሰብስክራይብ በማድረግ ላይክ በማድረግ ብዙ ሰዎች ጋር እንዲደርስ እንድታደርጉ በአክብሮት እንጋብዛችኋለን። ዛሬ በዋናነት የምናነሳው ሀሳብ የሚኒስትሪ ማትሪክ ፈተና እየደረሰ ስለሆነ እስኪ ልጆቻችንን እንመክራለን ጥንቃቄዎች እንዲያደርጉ። በመጀመሪያ እስኪ ቅድመ ፈተና ከፈተና በፊት ምን ማድረግ አለባቸው፣ ከፈተና በኋላስ? ታዲያ ደግሞ ተሳታፊዎች እነማን ናቸው ስንል እኛ መምህራን፣ ወላጆች፣ ተማሪዎች ነን። ስለዚህ ተማሪዎች ፈተና እየደረሰ ነው። ልጆች ምን ማድረግ ነው ያለባችሁ? መደናገጥ፣ ምንም ሳላነብ ሳላጠና በደንብ ሳልዘጋጅ ብሎ መፍራት አስፈላጊ አይደለም። ታዲያ ተማሪዎች ይህንን ከማድረጋችሁ አስቀድሞ 1-2 ሳምንት አላችሁ፣ በተለይ 8ኛ እና 6ኛ ክፍል። ስለዚህ አሁን ምን እየሰራችሁ ትጠብቃላችሁ ማለት ነው? ወርክሽቶችን በመስራት መምህራን የሰጧችሁ ሽቶች ካሉ ከዚህ ዓመት በፊት የተፈተኑት ፈተናዎችን እነሱን በመያዝ ተማሪዎች እንዲሰሩ ወላጆችን ማበረታታት ያስፈልጋል። በመጀመሪያ እንግዲህ ወርክሽቶችን ስትሰሩ ደግሞ ስታጠኑ ኖት ይዛችሁ ከሆነ አጫጭር ኖቶች ይዛችሁ ከሆነ እነሱን እያያችሁ ፈተናዎችን በመስራት ፈተናዎቹ ላይ ደግሞ የሚያስቸግሯችሁን እንደገና ደግሞ የያዛችኋቸውን ሾርት ኖቶች በማገናዘብ መስራት ትችላላችሁ። በአቅራቢያችሁ ደግሞ የምትግባቡ ጎረቤት ልጆች ካላችሁ 2-3 እየሆናችሁ ደግሞ ሽቶችን ቢሰሩ ደግሞ የተሻለ ይሆናል። ተጨማሪ ካለሽ እኔ ደግሞ የማክለው ነገር ቢኖር ተማሪዎች በፈተና ቅድመ ዝግጅት ላይ ፈተናውን በጣም አግዝፈው ማየት የለባቸውም። የበለጠ የሚያስጨንቃቸው ተጽዕኖ ውስጥ የሚከታቸው ነገር እንዳይኖር በጣም ነፃ ሆኖ እንደ ማንኛውም የክፍል ፈተና እንደ ክፍል እንደሚፈተኗቸው ፈተናዎች አድርገው ነው ማሰብ ያለባቸው። ምክንያቱም እንደዛ በጣም አግዝፈው የሚያዩት ከሆነ አቅማቸውን እንዳይጠቀሙ፣ ቴንሽን ውስጥ እንዲገቡ፣ በጣም ፍራስትሬት እንዲያደርጉና ምናልባትም ያላቸውን እውቀት በተገቢው መልኩ ላይጠቀሙት ስለሚችሉ ለተማሪዎች የምመክረው ነፃ ሆነው፣ ግን ነፃ ማለት ጨርሶ ሁሉንም ነገር ትቶ መቀመጥ ሳይሆን ፈተናቸውን በተሻለ መልኩ ውጤት ሊያመጡ የሚችሉባቸውን መንገዶች ናቸው የሚሏቸውን አማራጮች አንቺም እንደጠቀሽው የተለያዩ አማራጮች ይኖራሉ። ሽቶችን መስራት፣ እነሱ በተጨማሪ በቅርባቸው ያሉ ያለፉ ተማሪዎች ተሞክሮዎችን መውሰድ ሊሆን ይችላል። በቤተ መጽሐፍቶች ጊዜያቸውን ማሳለፍ ሊሆን ይችላል። እነዚህን ቢያደርጉና የተሻለ ውጤት ያመጣልናል ብለው የሚያስቡትን ሀሳቦች እና ተግባራቶች ቢያከናውኑ የተሻሉ ናቸው ብዬ አስባለሁ። እንደኔ ይህንን እንደመጨመር እፈልጋለሁ። እሺ፣ በተጨማሪ ብዙ ማጥናት ውጤታማ አያደርግም። ማስተዋል፣ አለመፍራት፣ አለመደንገጥ ወሳኝ ነው።
ከዚህ ተጨማሪ እንግዲህ የምንላቸው ነገሮች ይኖራሉ። ለምሳሌ ወላጆች ብቻ ተማሪዎች ብቻ የሚያደርጉት አይደለም። የብዙዎችን ርብርብ ይፈልጋል ተማሪዎች ውጤታማ እንዲሆኑ። ተማሪዎች እንግዲህ ቀድመው ወደ ፈተና ከመሄዳቸው በፊት ጥናታቸውን አጠናቀው የተቻላቸውን ያህል ተምረዋል፣ አመት ሙሉ ለፍተዋል፣ ሲያጠኑ ከርመዋል። ስለዚህ ይሄንን ያጠኑትን በተግባር ፈተና ላይ ለመስራት መጀመሪያ የራስ አቅምን ማጎልበት፣ ኮንፊደንስ መኖር ወሳኝ ነው። ታዲያ ይህንን ምንድን ነው የሚያመጣው? ኮንፊደንሳቸው የተሻለ የራስ መተማመናቸው የተሻለ ሆኖ ወደ ፈተና ለመድረስ መጀመሪያ ቅድመ ሁኔታዎች ያስፈልጋሉ። ቅድመ ሁኔታዎችን እንመልከት። ለምሳሌ ከፈተና በፊት 2 ቀን 3 ቀን ሲቀር ተማሪዎች በቂ እረፍት ማግኘት ይገባቸዋል። ጤናቸውን የሚረብሽ ነገር፣ አመጋገብ፣ ሌሎች ነገሮች፣ ረዥም ሰዓት ምናልባትም ሌሊት እንቅልፍ ማጣት፣ ረዥም ሰዓት ምናልባትም ፈተና ሲደርስ በመጨነቅ ያንም ወረቀት ማገለባበጥ አስፈላጊ አይደለም። ምክንያቱም እረፍት ማግኘት አለባቸው። በቂ እንቅልፍ ካላገኙ ደግሞ ፈተና ላይ ሄደው በሚቀመጡበት ጊዜ ልጆች አላስፈላጊ መድከም እና መሰላቸት ስለሚኖር ፈተናውን በአግባቡ አንብበው ለመስራት ሊቸገሩ ይችላሉ። ስለዚህ ወላጆችን ልጆችን በቂ እንቅልፍ አግኝተው 2 ቀን ቢያንስ 2 ቀን አለበለዚያ ደግሞ ቀደም ብሎ 3 ቀን መደበኛ የእንቅልፍ ሰዓታቸውን ጠብቀው በጊዜ ተኝተው በጠዋት መነሳትን እንዲለማመዱ ማድረግ ያስፈልጋል። ከዚህ ተጨማሪ ወላጆች ደግሞ ምግብ ስታዘጋጁ በተለይ ፈተና ቀን ነው ብሎ ለልጆቹ ከመጠን በላይ መመገብም ወይም ደግሞ ልጆቹ ቴንሽን ስለሚሆኑ ምግብ አልበላም ብለው ሊያስቸግሩ ስለሚችሉ አለመብላትም ቢሆን አስፈላጊ አይደለም። ተማሪዎች ወደ ፈተና ከመሄዳችሁ በፊት በቂ ቁርስ የለመዳችሁት የሚመቻችሁ ሌላ ጊዜ በልታችሁት የሚስማማችሁን የምግብ አይነት መመገብ ይጠበቅባቸዋል። ወላጆችም ይሄንን በማድረግ መተባበር ያስፈልጋል። ከዚህ ተጨማሪ ወላጆች ደግሞ በጊዜ ልጆችን ቀስቅሶ በሰዓታቸው ቀድሞ ትራንስፖርት ይዞ በተለይ እንደ አዲስ አበባ ትራንስፖርት ችግር ስላለ ቀድመው ልጆችን ቀስቅሶ ወደ ጣቢያ ማድረስ ያስፈልጋል። እዚህ ላይ ወደ ይሄንን እንትን ካደረጉ ወደ ፈተና ጣቢያቸው ላይ በሚሄዱበት ጊዜ ደግሞ አንዳንድ ሊያሟላቸው የሚገቡ ቁሳቁሶች ይኖራሉ። ለምሳሌ ከቁሳቁሶች ውስጥ ብንወስድ የመፈተኛ አይዲ ካርድ ሊሆን ይችላል፣ ላጲስ፣ እርሳስ፣ መቅረጫ እና የመሳሰሉትን ነገሮች የትምህርት ቤቱን የደንብ ልብስ በአግባቡ አሟልቶ መሄድ ይኖርባቸዋል። ከዚህም በተጨማሪ ደግሞ ምናልባት ወደ ፈተና ጣቢያዎች ላይ ተይዘው ሊገቡ የማይገቡ የተከለከሉ ነገሮች ይኖራሉ። እነዛን ነገሮች ምክንያቱም ወደ ፈተናቸው ተረጋግተው እንዳይሄዱ ሊያረጋቸው ስለሚችል የተከለከሉ ናቸው የሚባሉ ለምሳሌ እንደ ስልክ እና መሰል የሆኑ ነገሮች ሊኖሩ ስለሚችሉ እነሱን ይዘው ባለመሄድ ፈተናቸውን ተረጋግተው እንዲሉ ሊያስፈትናቸው የሚችላቸውን ቅድመ ዝግጅቶች ከቤት ይዘው መውጣታቸውን በደንብ ማረጋገጥ ይኖርባቸዋል እና ቦታው ላይ ከደረሱ በኋላ ደግሞ በአግባቡ ገብተው ወደ ፈተና ጣቢያቸው የሚያስገባቸውን ነገሮች ይዘው በመምጣት ወደ ፈተና መግባት ይጠበቅባቸዋል ብዬ አስባለሁ። ይሄ ፈተና ቅድመ ዝግጅት ላይ ነው። ስለዚህ ወደ ፈተና ጣቢያ ከገቡ በኋላ ደግሞ በየክፍላቸው በአግባቡ በቦታቸው በተቀመጠላቸው ቦታ መቀመጥና ክላሳቸውን ተረጋግተው መግባት ይኖርባቸዋል ማለት ነው። ይሄ ከፈተናው ከመጀመሩ በፊት ሊያደርጓቸው የሚገቡ ጥንቃቄዎች ናቸው ማለት ነው። ምናልባትም ከዚህም በተጨማሪ ፈተናው ከተጀመረ በኋላ ደግሞ ፈተና ከመጀመሩ በፊት የተወሰኑ ሀሳቦች ልጨምር። ተማሪዎች እንግዲህ ወደ ፈተና ጣቢያ ከገቡ በኋላ ግቢ ውስጥ የሚሰጡ መመሪያዎችን በደንብ ማዳመጥ ያስፈልጋል። መፈተኛ ክፍላቸውን ማየት፣ መፈተኛ ክፍላቸውን ካዩ በኋላ አስተማሪ ገብቶ ፈታኝ መምህር ገብቶ በተገቢ መንገድ ግቡ እስከሚላቸው ድረስ እዛው አካባቢ ባለመራቅ እዛው መጠበቅ ያስፈልጋል። ታዲያ ወደ ፈተና ጣቢያ ገብተው ክፍል ውስጥ ከመግባታቸው በፊት ምናልባትም ሴት ልጆች ሊኖሩ ይችላሉ። እቤት ቁርስ በልተው ሻይ ጠጥተው ፈሳሽ ነገሮችን ወስደው ሊሆኑ ይችላሉ። በአግባቡ መጸዳጃ ቤት ሄዶ መጸዳዳት ያስፈልጋል። ምክንያቱም ልጆች ትምህርት ቤት ከገቡ በኋላ ክፍል ውስጥ ከገቡ በኋላ
ምናልባት ሽንት ቢወጥራቸው አላስፈላጊ ነገር ቢመጣባቸው አቴንሽናቸውን የመስረቅ ነገር አለው። ተረጋግተው ቁጭ ብለው ፈተናውን በአግባቡ ትኩረት ሰጥተው እንዳይሰሩ ያደርጋል። ስለዚህ ልጆች ከመሄዳቸው በፊት ወደ ፈተና ከመግባታቸው በፊት መጸዳጃ መሄድም ያስፈልጋል። ቤት ጧት ተጠቅመው ሄደው ምናልባትም ጧት ቁርስ በልተው የሄዱት ነገር ሊረብሽ ስለሚችል ስለዚህ ከዛ ተመልሶ በቅርብ ሆኖ ልጆቹ መከታተል ከዛ በኋላ መምህራን ግቡ ብለው ቦታቸው ሲያስይዟችሁ በጥንቃቄ መምህሩ ወይም ፈታኙ የሚላቸውን በጥንቃቄ በማድመጥ መተግበር ነው። እንግዲህ ይሄንን ካልን ወደ መፈተኛ ጣቢያችሁ ወደ ክፍላችሁ ገብታችኋል ማለት ነው። ተማሪዎች ወደ ክፍላቸው ከገቡ በኋላ ደግሞ እስቲ የሚያደርጉትን አንዳንድ ነገር ልጥቀስና ተጨማሪ ትጨምሪያለሽ። ወደ መፈተኛ ክፍል ውስጥ ከገባችሁ በኋላ መጀመሪያው መመሪያዎችን ማዳመጥ ነው። ይሄን አርጉ፣ ይሄን አርጉ፣ ይሄን አርጉ ስትባሉ ማዳመጥ ያስፈልጋል። ታዲያ ምን ሊሆን ይችላል ስንል ልጆቹ መጀመሪያ የአንሰር ሺት ይሰጣል አይደል? አንሰር ሺት ሲሰጥ መሙላት ያለባቸውን ኮድ ሊሆን ይችላል፣ ስማቸውን፣ የትምህርት ቤታቸውን መለያ፣ የራሳቸውን መለያ ቁጥር እንደየ እንግዲህ በሀገር አቀፍ ደረጃ ታዩናላችሁ ብለን እናስባለን። ለአዲስ አበባ ብቻ አይደለም የምናወራው፣ ሌሎች ክልሎችም መፈተኛ ጣቢያችሁ ክፍላችሁ እስከገባችሁ በኋላ የየክልላችሁን የየጣቢያችሁን ወይም የመፈተኛ ትምህርት ቤታችሁ ቁጥር የሳብጀክቱ ኮድ ሙሉ የምትባሉትን ፈታኙ የሚያስተላልፈው መልዕክት በአግባቡ በማዳመጥ መሙላት ያስፈልጋል። ፈተና በነገራችን ላይ ፈተናውን በአግባቡ መስራት ብቻ ሳይሆን ተማሪዎች በአግባቡ መረጃውን የራሳቸውን ግለ ታሪክ መሙላት ያስፈልጋል። ይህንን ስታደርጉ ደግሞ መጠንቀቅ ያለባችሁ ከጓደኞቻችሁ ሳይሆን ከጎን ጎን ማውራት ሳይሆን መምህሩ በሚላችሁ መመሪያ መሰረት መሙላት ያስፈልጋል። መምህራንም ታዲያ በዚህ ጊዜ ትልቅ ኃላፊነት አለብን። በተለይ 6ኛ ክፍል ህፃናት የመጀመሪያም ስለሚሆን መደናገጥ፣ መረበሽ ምናምን ሊኖር ስለሚችል መምህራን በሰጣችሁ ህፃናት ስለሆኑ ታግዞ ልጆቹ በአግባቡ መሙላታቸውን ዞር ዞር እያሉ ማየት ማስሞላት ያስፈልጋል። ተጨማሪ እሷም እንዳለችው ፈተናውን እንግዲህ ይሄ ከመጀመራቸው በፊት ያለ ቅድመ ዝግጅት ነው። ፈተናቸውን ከጀመሩ በዚህ አግባብ የሚሞሉትን መረጃዎችን ካጠናቀቁ በኋላ ወደ ፈተናዎቻቸው ላይ ሲገቡ እኛ መምህራንም ያለብን ኃላፊነት ይኖራል። እነዚህን መረጃዎች ያው እሷም እንዳለችው ፈተናውን መስራት ብቻ በቂ ውጤት እንዳናመጣ ላያግዘን ይችላል። እነዚህ መሰረታዊ ናቸው የምንላቸውን መመሪያዎች በአግባቡ መሙላታቸውን መምህራን በደንብ ማየት፣ መከታተል እና ልጆቹን ነፃ ሆነው ፈተናቸውን እንዲሰሩ የማድረግ ኃላፊነት ይኖራል ማለት ነው። ተማሪዎች ደግሞ እንግዲህ ወደ ፈተናቸው በሚገቡበት ጊዜ ፈተናቸውን በአግባቡ ማንበብ እንዲሁም ደግሞ በተሰጣቸው ሰዓት ምን ያህል አንዱን የመጀመሪያውን ጥያቄያቸውን ሲጀምሩ እንግዲህ የሚሰጠው ሰዓት ብዙ ጊዜ በ8ኛ ክፍል በ6ኛ ክፍል ስናይ ለአንድ ጥያቄ 1 ደቂቃ ይሰጣል። ስለዚህ ያችን ጊዜ ገደብ ተጠብቀው አንድ መምህሩ ለምሳሌ ሰዓት ይነግራል። እንደተለመደው የፈተናዎች በየመሃሉ ሰዓቶች ይነገራሉ። በዛ ሰዓት 30 ደቂቃ ሲደርሱ ለምሳሌ 30ውን ጥያቄ ሰርቼ አጠናቅቄያለሁ ወይ፣ ከሰዓቴ ጋር አብሬ እየሄድኩ ነው ወይ፣ እነዚህን ነገሮች በደንብ ማየት አለባቸው። ምክንያቱም የሰዓት አጠቃቀም በራሱ አንዱ ለፈተና ጥሩ ውጤት ለማምጣት አንዱ የሚያግዝ ነገር ስለሚሆን ማለት ነው። ስለዚህ ይህንን ማድረግ ይጠበቅባቸዋል ማለት ነው። ፈተናቸውን በአግባቡ እየሰሩ መሆኑን እና ፈተናቸውን በሚያጠቁበት ጊዜ ደግሞ ምናልባትም አንዳንድ ጊዜ ስፔሻሊ ህፃናት 6ኛ ክፍል ላይ በአንድ የመልስ መስጫ ላይ 2 መልስ ምናምን የማጥቆር ነገር ሊኖር ስለሚችል መምህራንም ይሄንን መከታተል ይኖርባቸዋል። ተማሪዎችም ደግሞ እነዚህን ነገሮች በደንብ ማየት ይጠበቅባቸዋል ማለት ነው። ከዛ ፈተናቸውን ካጠናቀቁም በኋላ ደግሞ ፈተናቸውን ምናልባት ጥያቄ ሊኖር ይችላል፣ የህመም ስሜት ሊሰማቸው ይችላል፣ ወይ ደግሞ የተለየ ስሜት ሊሰማቸው ይችላል ተማሪዎች። ስለዚህ ይሄ በሚያጋጥማቸው ጊዜ ከጎንዮሽ ማውራት ሳይሆን እጃቸውን በማውጣት ወይ ለሚፈትናቸው መምህር ምልክት ናቸው ብለው የሚያስቧቸውን በምልክት በመጥራት
ያጋጠማቸውን ችግር ማሳወቅ፣ ምናልባት እረፍት ወይ ጭንቀት፣ አንዳንዴ ደግሞ የበላነው ምግብ አለመስማማት፣ እነዚህ አይነት ነገሮች ሊገጥሙ ስለሚችሉ ሄደው ትንሽ እረፍት ማድረግ ካለባቸውም ወይም ወደ መጸዳጃ ቤት መሄድ ካለባቸው እነዛን ነገሮች አድርገው እንዲመለሱ ለፈታኝ መምህራኖቻቸው በግልጽነት ማሳወቅ ይኖርባቸዋል። ምናልባትም በጭንቀት ውስጥ ሴት ተማሪዎች ሊሆኑ ይችላሉ። ምናልባት የወር አበባ መሳሰሉ ነገሮች ሊኖሩ ይችላሉ። ስለዚህ እነዛ ነገሮች ኮንፈርት እንዳይነሷቸው እንደዚህ አይነት ችግር በፈተና ወቅት የሚያጋጥሟቸው ነገሮች ካሉ የተለየ ስሜት ውስጥ ሳይገቡ ለፈታኝ መምህራቸው ማሳወቅ ይኖርባቸዋል ማለት ነው። ይህንን አድርገው እንግዲህ ፈተናቸውን ካጠናቀቁ በኋላ ማድረግ ያለባቸው ጊዜ ማስበው እንደኔ በመጀመሪያ ፈተናቸውን በአግባቡ ሽታቸውን ማየት ይኖርባቸዋል። ጨርሻለሁ። አንዳንድ ተማሪዎቿን ብዙ ጊዜ የፈተና ሰዓት ሳያልቅ የሚጨርሱ ፈጥነው ለመውጣት የሚቸኩሉ ልጆች ይኖራሉ። በዛ ጊዜ ውስጥ ግን ምናልባትም ያጠቆሯቸው ነገሮች ስህተት ይኖርባቸዋል። በአግባቡ ሳያጠቁሩ ሊሆኑ ይችላሉ። ስለዚህ እነዛን እንደገና መልሰው መከለስ ይጠበቅባቸዋል። ሰዓት አለኝ በቃ ጨርሻለሁ ብሎ ለመውጣት መቸኮል አያስፈልግም ማለት ነው። ስለዚህ እነዛን ነገሮች ማድረግ ይኖርባቸዋል። ስለዚህ ይህንን አድርገው ከጨረሱ በኋላ ልክ ደውል ይሰጣል። ደውሉ ሲያልቅ ፈተናቸውን በሰዓቱ ማጠናቀቃቸውን ማየት እና ለሚፈትናቸው መምህር ፈተና ሽታቸውን በአግባቡ መስጠት ይኖርባቸዋል ማለት ነው። ምናልባት እዚህ ላይ ተጨማሪ ሀሳብ ካለሽ ማከል ይችላል። እንደውም ቅድም የረሳሁት አንድ ነገር ቅድመ ዝግጅት ላይ አነሳሽ። ሴት ተማሪዎች በተለይ አልፎ አልፎ ይኖራሉ፣ ሁሉም ባይሆኑ። ሴት ተማሪዎች የንጽህና መጠበቂያቸውን በአግባቡ ቀድመው ራሳቸው አዘጋጅተው ወደ መጸዳጃ ክፍል ሄደው አስተካክለው ምናልባትም ልብሴ ነካብኝ ይሆን ምናምን በሚል በመጨነቅ ፈተና ከውጤታማነቷ እንድትረብሽና ውጤቷ ዝቅ እንዲል አንፈልግም። ስለዚህ ሴት ልጆች በዚህ ወቅት ጭንቀትን ስለሚኖር ያለ ጊዜውም የመምጣት ነገር ይኖራልና እናቶች አይደለም ያው እናውቀዋለን። ስለዚህ ወላጆችም ይሄንን ማገዝ ያስፈልጋል። ንጽህና መጠበቂያቸውን በአግባቡ ማድረግ፣ ተጨማሪ መቀየሪያም ሰዓት ላይ ሲኖር መያዝ አለባቸው። ስለዚህ ፈተና ከመግባታቸው በፊት እንደዚህ ያለባቸው ልጆች ቀድሞ አዘጋጅቶ አስተካክሎ እርግጠኛ ሆኖ እንደማይረብሻት ይነካብ ቢሆን ምን ቢሆን ምናምን ብላ መጨናነቅ የለባትም አንድ ልጅ። ስለዚህ ይሄን ማድረግ ያስፈልጋል። ቅድም ታገኝ እንዳለችው ፈተና ስታጠቁሩ መዝለል ፈጽሞ ስህተት ነው። ለምሳሌ አንደኛው ከከበደ ሁለተኛውን ሄጄ ልስራ ከዛ አንደኛውን ተመልሼ እሰራዋለሁ የሚል አይነት ነገር እጅግ በጣም ብዙ ጊዜ አደገኛ ነገር ነው። አንደኛውን አለመስራታችን ትረሱትና ሁለተኛውን አንድ ላይ የመቀባት ነገር ይኖርና ፈተናችሁ እንዳለ ይበላሻል ማለት ነው። ስለዚህ አንደኛው ቢከብድም አንደኛው መልስ ይሆናል የምንለው አትኩረን መሄድ ነው። ሽታችን ላይ ደግሞ ጥያቄ ቁጥሩ ላይ ምልክት ማድረግ ተመልሰን ይህን ጥያቄ በአግባቡ እርግጠኛ አይደለሁም፣ ስለዚህ ተመልሼ አየዋለሁ። ሰዓት ከተረፈ የተሻለ ሀሳብ በኋላ አንዳንድ ጥያቄዎች ሌላ ጥያቄዎች ላይ የሆነ ሂንት ልታገኙ ትችላላችሁ እና መልሳችሁ ያኛውን ጥያቄ መስራት ሲጠበቅባችሁ ሽቱ ላይ ጥያቄ ይደረግና ከዛ አንሰር ሽቱ ላይ ግን መልስ ይሆናል የምትሉትን አትኩራችሁ ይጠበቅባችኋል። ሌሎችንም እንደዛ አንደኛው ብቻ አይደለም፣ 2 3 4 አንዳንዴ አንደኛውም ሁለተኛውም ሶስተኛውም ከብዶ ልናልፍ እንችላለን። ፈጽሞ ማለፍ የለባቸው ልጆች ፈጽሞ መቀባት ላይ ማለፍ የለባቸውም። ትልቅ ስህተት ብዙ ጊዜ ጎበዝ የሆኑ ልጆች ፌል የሚያደርጉበት አንደኛው ምክንያት በአስተማሪነት ዘመናችን ረዥም ጊዜ አገልግሎት አለን። ስለዚህ ይህንን እናውቃለን። በጣም ጥሩ ውጤት አምጥተው ትምህርት ቤታችንን እኛን ያኮሩናል የምንላቸው ልጆች ብዙ ጊዜ ፌል ያደርጋሉ። የመጀመሪያው ፌለሪቲ እዚህ ጋር ነው የሚመጣው። ሽት ላይ ምልክት ማድረግ ነው እንጂ አንሰር ሽታችሁ ላይ የምትቀቡት አንሰር ሽት ላይ ፈጽሞ ልጆች መዝለል የለባቸውም። ስለዚህ መዝለል የለባችሁም ስንል ግን ማይከብዳችሁን የሚከብዳችሁ ማግበስበስ ሳይሆን በጥንቃቄ መስራት ነው። አንደኛውን ከዘለላችሁ ለአንደኛው መልስ ይሆናል የምንለው እናስቀምጣለን፣ አጥቁረን እንሄዳለን። ሁለተኛ ሶስተኛ እየሰራን እንሄዳለን። የከበደን 1 2 ከሆነ ተስፋ መቁረጥም ደግሞ በዚህ የለባቸውም። 100 ጥያቄ ሊሆን ይችላል፣ 60 ጥያቄ፣ 50 ጥያቄ እንደየክፍል ደረጃው ጥያቄዎቹ መጠናቸው ይለያያል።
ስለዚህ እንደ ጥያቄው መጠን ምናልባትም በመሀል እያነበቡ ልጆች ሲሄዱ የተሻሉ ጥያቄዎችን የማግኘት እድል ይኖራል። አንደኛው ስለከበደ ሁለተኛው ይሄ አንደኛውን አላወቅኩትም፣ ሁለተኛውም አላውቀውም፣ ሶስተኛውም አላውቀውም። ስለዚህ በቃ ይሄንን ፈተና አላውቀውም ብሎ ተስፋ መቁረጥ አያስፈልግም። እየቀጠሉ እያነበቡ ሲሄዱ የተሻሉ ጥያቄዎች መካከለኛ ተማሪ የሚመልሷቸው፣ ዝቅተኛ ወይም ደግሞ ቀላል ጥያቄዎች የሚባሉ ጥያቄዎችን ስለሚኖሩ እነሱን የማግኘት እድል ስለሚኖራቸው ማለት ነው። ስለዚህ ይሄንን ካረጋችሁ በኋላ መጨረሻ ላይ መምህራን ያሳውቋቸዋል። የሰዓቱን በሚያሳውቁት መሰረት ባላንስ አድርጎ እኩል ለምሳሌ 60 ጥያቄ ሆኖ 60 ደቂቃ ቢሰጥ ለአንድ ጥያቄ 1 ደቂቃ ነው ማለት ነው። ስለዚህ አንዱን ጥያቄ በ1 ደቂቃ ማጠናቀቅ እንዳለባቸው ማወቅ አለባቸው። አንዳንዴ ደግሞ ረዘም ያሉ ወይም ክሪቲካል ቲንኪንግ የሚፈልጉ ጥያቄዎች ይኖራሉ። አንዳንዶቹ ጥያቄዎች ደግሞ በቀላሉ በሰከንዶች ውስጥ ሊያልቁ የሚችሉ ጥያቄዎች ይኖራሉ። እነሱን ማመጣጠን ያስፈልጋል። ከዚህ ተጨማሪ እንግዲህ ጥያቄዎችን እየሰራችሁ አንዳንዴ ቅድም ታገኝ ጠቅለዋለች የመረበሽ ነገር ምናልባት ራስንም ምናልባት ጠዋት የበላ ነው ስንጨነቅም አንዳንድ ይሄ የሚገጥም ነገር ነው። መጨናነቅ ሆድ ለሆድ መረበሽ ያጋልጣል። ስለዚህ ምናልባት መጸዳጃ ቤት መሄድ ያስፈልጋችሁ ይችል ይሆናል። ስለዚህ መጸዳጃ ቤት ፈተና ቋርጬ እንዴት እሄዳለሁ በሚል ፈተናችሁን እየተጨነቃችሁ መስራት የለባችሁ። ፈተና ጣቢያው ላይ ያሉ የፖሊስ አባላት ይኖራሉ፣ መምህራን አሉ፣ አስተባባሪዎች አሉ፣ ሱፐርቫይዘሮች አሉ። ስለዚህ ፈተና መሀል ላይ እንዲህ አይነት ችግር ከተፈጠረ አንድ ሰው ተሰጥቷችሁ ወይም ጥበቃ ተሰጥቷችሁ ወደ ሽንት ቤት ወስደው ተጸዳድታችሁ እንድትመለሱ ማድረግ ይችላሉ። ስለዚህ ይሄንን መምህራችሁን ፈተኛችሁን መፋት የለባችሁም። ጠቀስ አድርጋችሁ ወይም ተናገራችሁ እንዲህ አይነት ችግር አለብኝ ብላችሁ የተሰማችሁን ስሜት እርዳታ እንዲያደርጉላችሁ ማድረግ ትችላላችሁ ማለት ነው። ከዚህ ተጨማሪ እንግዲህ ፈተናችሁ ላይ አንዳንድ የሚረብሽ ነገር ሊፈጠር ይችላል። ጓደኞቻችሁ ቺቲንግ ሊኖር ይችላል። በተለይ ደህና የምትሞክሩ ልጆች ከዛም መቀራራት ይኖራል። ያው መስላችሁ እንደዚህ አድርጉልኝ ስጪኝ እንደዚህ ኮዱም ስለሚለያይ ምናልባት ይሄ እንኳን 12ኛ ክፍል ላይ ነው በብዛት ያለው፣ ግን እናንተም ጋር ቢሆን የራሳችሁን ብቻ ትኩረት ሰጥታችሁ መስራት ነው እንጂ መልስ ለእንትና ሳልሰጥ ጓደኛዬ ሳልሰጥ ብሎ መጨነቅ በራሱ የፈተና ሰዓታችሁን ጊዜያችሁን ይበላል። ስለዚህ ለእንትና ሳልሰጥ ሳይሆን ለራሴ በጥንቃቄ የተሰጠኝን ጥያቄ በአግባቡ ሰርቼ ጨርሻለሁ ወይ ነው እንጂ ፈተና ላይ ለእንትና ልስጥ በሚል ሰበብ ራሳችሁን መረበሽ እና ከውጤታችሁ ውጤታማነታችሁን የሚቀንሱ ነገሮች ማድረግ የለባችሁም። ይህም የሚመከርም ሀሳብ አይደለም። ከዛ እንግዲህ ውጤታችሁ ወደ ማጠናቀቁ ስትደርሱ ዞር ብሎ ቅድም እንዳልኩት ጥያቄ ምልክት አድርገን ያለፍ ነው። አንደኛው ቢከብዳችሁ ሁለተኛው 20ኛው 30ኛው ምናምን ሊሆን ይችላል። እነሱ የሚከብዷችሁን ጥያቄዎች ካጠናቀቃችሁ በኋላ ዞር ብላችሁ ማየት ያስፈልጋል። አንደኛው ከሆነ አንደኛው መልሰን ማየት፣ የተሻለ ሀሳብ የምንለው ነገር ካገኘን ያኛውን አጥፍተን መልሰን ትክክለኛ መልስ የምንለውን እናደርጋለን። ሌሎችንም እንደዛው መለስ እያለን እናደርጋለን። ከዛ እንግዲህ መጨረሻ ፈተናው ሲጠናቀቅ አሁንም ደግሞ ማየት ያስፈልጋል። በአግባቡ ሞልቻለሁ ወይ? አሁን ከመጀመሪያው እርግጠኛ ነኝ ተማሪ ይረጋጋል። ልክ ፈተናውን ማጠናቀቁን ሲያስብ አንድ ልጅ ወይም አንዲት ልጅ ትረጋጋለች። በቃ ሰርቻለሁ፣ የምችለውን ሰርቻለሁ የሚያክል ብሎ አእምሮዋ በራሱ እንደጨረሰች ሲያስብ ቅድም የሰሩትን ስህተት ማስተዋል ይጀምራሉ። መጀመሪያ ላይ ምናልባት ተሳስተው ሲሞሉ ስህተት ምናምን ካለ ፈተናውን መጨረሳቸውን ሲያውቁ ልጆች ተረጋግተው ራሳቸውን ማየት ስለሚጀምሩ፣ ስለዚህ ልጆች መጨረሻ ላይ መለስ ብላችሁ የሞላችሁትን ኮዳችሁን፣ ስማችሁን በአግባቡ መጻፋችሁን አሁን ቼክ ማድረግ ያስፈልጋል። ከዛ እንግዲህ ይሄንን ወደ መጨረሻው እየደረስን አይደል? መምህራን ደግሞ ልጆችን ማዳመጥ፣ ስሜታቸውን ማንበብ ያስፈልጋል። ቅድም ተማሪዎች ቢረብሻቸው የሆነ ነገር ቢፈጠር ለፈተና ለሚፈትናቸው መምህር ማሳወቅ አለባቸው ብለናል አይደል?
ስለዚህ ይሄንን ሲያሳውቋችሁ ደግሞ ችላ ማለት አያስፈልግም። መምህራን ልጆቻችን ሲፈተኑ የዓመት የ6 ዓመት የ8 ዓመት 12 ዓመት ሲሆኑ ደግሞ የ12 ዓመት ድካም ስንት ወጪ የወጣበት እኛም የደከምንበት ተማሪዎችም ወላጆችም የለፉበት አይደል። ስለዚህ በደንብ በማዳመጥ ልጆችን ጥያቄ በሚጠይቋችሁ በቅንነት ልጆችን አዳምጦ መልስ መስጠት ያስፈልጋል። እርዳታ መስጠት ያስፈልጋል። ከታመሙ ማረጋጋት፣ እንደው የረብሻ የመረበሽ የመደንገጥ ስሜት ከሆነ ደግሞ ልጆችን አረጋግቶ ስራቸውን በአግባቡ እንዲሰሩ ማድረግ ያስፈልጋል። ያለበለዚያ የልፋታችን ውጤት ከንቱ ይሆናል ማለት ነው። ከዛ በመጨረሻ እንግዲህ መምህራን በየመሃሉ ፈተና ስርዓት በሚፈቅደው መንገድ ተማሪዎች ምን ያህል ሰዓት እንደቀራቸው ማሳወቅ፣ መጨረሻ ላይ ደግሞ 10 ደቂቃ ሲቀር 20 ደቂቃ 30 ደቂቃ የፈተና ስርዓቱ እኛ ይሄንን አንወስንም። የፈተና ስርዓቱ ህግና ደግሞ በሚፈቅደው ስርዓት ልጆቹን ሰዓታቸውን ማሳወቅ ያስፈልጋል። ምናልባትም ሰዓት፣ ስልክ የመሳሰሉት ነገሮች ቁሳቁሶች ስለማይፈቀዱ ልጆቹ ሰዓቱን ላያውቁ ይችላሉ። ስንት ሰዓት እንደቀራቸው፣ ስንት ሰዓት ጀምረው ስንት ሰዓት መጨረስ እንዳለባቸው ላያውቁ ይችላሉ። ስለዚህ መምህራን ግን ይሄንን በጥንቃቄ የቀራቸውን ሰዓት የሚጨርሱበትን መንገድ ልጆችን እያዩ በስርዓቱ መቀበታቸውን፣ በስርዓቱ መልስ መስጫ ወረቀታቸውን በስርዓቱ መጻፋቸውን ማየትና መቆጣጠር ያስፈልጋል። ይሄን ስንል ደግሞ እንግዲህ ስንቆጣጠር ያላግባብ የሆነ ጩኸት፣ የሚረብሽ ስድብ፣ ምናልባት አንዳንድ ተማሪዎች ያላስፈላጊ የሆነ ነገር ሊፈጥሩ ስለሚችሉ ተረጋግቶ ክፍሉን መምራት ያስፈልጋል። በብቃት መምራት በፈተና ስርዓት ያው ታውቃላችሁ፣ ፈተና ስርዓቱ በሚፈቅደው መንገድ ፈተናቸውን ተረጋግተው ሰርተው ልጆች ውጤታማ እንዲሆኑ ማድረግ ይጠበቃል። እንግዲህ ፈተናው አለቀ። ፈተናው ካለቀ በኋላ መሰብሰብ ያስፈልጋል። ስለዚህ መምህራን በአግባቡ ሲሰበስቡ እናንተ ደግሞ ተማሪዎቹ ደግሞ ለፈታኝ መምህራቸው ካረጋገጡ በኋላ መስጠት ነው። ፈተናው ሲጠናቀቅና ውጡ የሚል ደወል ሲደወል ከክፍላቸው ይወጣሉ። ያ ማለት አንዱ ፈተና አለቀ ማለት ነው። አንዱ ፈተና አልቆ ሁለተኛው እዛው የሚቀጥል ከሆነ ስላለፈው ፈተና ማሰብ ፈጽሞ አይገባም። ኦልሬዲ በቃ አንደኛው ፈተና አልቆ ጨርሰን ለፈታኝ መምህራችን ካስተላለፍን በኋላ ተማሪዎች ስላለፈው ፈተና ይሄን እንዲህ ብለው ኖሮ ይሄን እንዲህ አድርጌው ይሆን እንደዚህ ብሎ ማሰብ ፈጽሞ አያስፈልግም። ምክንያቱም ለሚቀጥለው ለሁለተኛው ዙር ፈተና ተጽዕኖ ያመጣል። አሁን ሁለተኛው ፈተና ሲጀመር ልጆቹ በብዛት ይረጋጋሉ። ሁለተኛው ፈተና ላይ ብዙ ችግር አይፈጠርም። መጀመሪያ ላይ በሞሉት አሞላል መሰረት ሁለተኛ ፈተናቸውን ይቀጥላሉ። ምናልባት ደግሞ አንዱ ፈተና ተፈትነው 6ኛ ክፍል ይመስለኛል አንዱ ፈተና ተፈትነው ነው የሚወጡት። ለሁለተኛው ፈተና ደግሞ ስትወጡ ለምሳ አንደኛ ቅድም እንዳልኩት ያ ያለፈ ፈተና በቃ አልፏል ተዘግቷል። ምን ሞሪ ያስፈልግ። ስለዚህ ያው ፈተና ይሄኛው እንዲያልሽው ይሄኛው ምን አልሽው እንዲኛው ጥያቄ ምን ብለሽዋል ወይ ይሄማ እንዳልኩት ፈጽሞ ተማሪዎች ማድረግ የሌለባቸው ነገሮች ናቸው። እንግዲህ ከፈተና ጣቢያ ሲወጡ እንግዲህ ምሳ ሰዓት አለ። ምሳችንን ደግሞ በልተን እንዴት ነው ማሳለፍ ያለብን የሚለው ነገር ደግሞ መሰረታዊ ነገር ነው። ልጆች ከፈተና ሲወጡ በአካባቢው መራቅ የለባቸውም ምሳ በመብላት ሰበብ። ምክንያቱም ምን እንደሚፈጠር አናውቅም። በአካባቢያቸው በሚገኝ ቅድም እንዳልኩት ምግባቸውን የሚመቻቸው ምሳ በጣምም ሳይጠግቡ በጣምም ደግሞ ጭራሽ ሳይበሉ በድንጋጤ መዋል የለባቸውም። ልጆች ምግባቸውን በአግባቡ መብላት ያስፈልጋል። ምሳም የማይረብሻቸውን የሚጠጣም ነገር እንደዛ ያው ለህፃናት አይነገርም። ይሄ ግን ምናልባት አልፎ አልፎ ሊኖር ይችላል። በተለይ አልኮል ነገር መውሰድ ፈጽሞ ልጆች የለባቸውም። ምሳ ሰዓት ብቻ ወላጆችም ወጣ ብለው እንደው የስራ ሁኔታ ካላስቸገራቸው በቀር ምሳቸውን መጥተው እንዴት ናችሁ እንዴት ነው ብለው አረጋግተው ምሳቸውን መጠን ባለ መንገድ አብልተዋቸው አረጋግተዋቸው ይሄዱ መልካም ነው። ይህም ማድረግ ካልቻሉ ግን ተመጣጣኝ የሆነ ምሳ እንዲበሉ ወይም መቋጠር ካስፈለጋቸው ቋጥረውላቸው የለመዱት ምግብ በልተው ማይረብሻቸው ነገር መሆንም አለበት። ከዛ ተጨማሪ ረዥም ሰዓት ላይ በጨዋታ በተለያየ ምክንያት ፀሐይ ላይ መሆን የለባቸውም።
ምክንያቱም የከሰዓቱ ሴሽን ፀሐይ ላይ ከቆዩ ልክ ወደ ክፍል በሚገቡበት ጊዜ ድብርት፣ እንቅልፍ ምናምን መድከም አይነት ስሜት ሊኖር ስለሚችል ተረጋግተው ጥላማ ቦታ በመፈተኛ ጣቢያው አካባቢ ሳይርቁ ለሁለተኛው ፈተና መዘጋጀት ነው። ለሁለተኛው ፈተና መዘጋጀት ስንል ምናልባት ከጓደኞቻቸው ጋር ሊያወሩ ይችላሉ። አንዳንድ ፈተና ላይ ሊያተኩሩ ይችላሉ። የሚሉትን ቢያወሩ ክፋት የለውም። መጨናነቅ ግን የለባቸውም። ለሁለተኛው ፈተና መዘጋጀት ማለት መጨነቅ አይደለም። ምናልባት አንዳንዴ አንደኛው ልጅ ትኩረት ሰጥቶ ያየውን አንደኛው ልጅ ላያተኩርበት ይችላል። አንዳንድ ርዕሰ ጉዳዮች ዲስከስ እያደረጋችሁ እየተወያያችሁ ጥላ አካባቢ እረፍት በሚሰጣችሁ ቦታ ላይ ፈተናውን መጠበቅ ያስፈልጋል ብዬ አስባለሁ። እኔም የምለው ነገር ያው ከዚህ ብዙ የራቀ ባይሆንም ምናልባትም ከፈተናቸው እንግዲህ ጨርሳ ኦልሞስት አንደኛውን የመጀመሪያውን ፈተና ጨርሰዋል ብለን እናስባለን። ስለዚህ ለሁለተኛው ቅድመ ዝግጅት ማድረግ ያለባቸውን መምህርት በላይነሽም እንዳለችው ምናልባት እነሱን ደግሞ ሊያስደስተን ይችላል። ከጭንቀታችን ነፃ ያደርጉናል። ምናልባትም የተሻለ አስተሳሰብ ወይም ነፃ ሊያደርጉ የሚችሉ ልምዶች ሊኖራቸው ይችላል። አንዳንድ ልጆች ጸሎት ሊያደርጉ ይችላሉ። አንዳንድ ልጆች ከጓደኞቻቸው ጋር ማውራት ሊሆን ይችላል። ምናልባትም ለእነሱ ነፃ ነን የሚችሉት ነፃ ሊያደርጋቸው ይችላል ተብሎ የሚታሰቡት ወይም ሁሌም የለመዷቸውን ነገሮች ጭንቀት ሲገጥማቸው ወይም የውስጥ ስሜት መረበሽ ምናምን ስሜት ሲገጥማቸው ሊያረጋጋቸው ይችላል ተብሎ ወይም ያረጋጋናል ብለው ሁሌም በህይወት ተሞክሯቸው ወይም በህይወታቸው ውስጥ የሚያረጋጓቸውን ነገሮች ቢያደርጉ የተሻለ ነው። እንዲሁም ደግሞ እንግዲህ ይህንን የትንሽ ነፃ መሆን ወይ ደግሞ የሚረጋጉበት ወይም እረፍት የሚያገኙበት ሰዓትን በአግባቡ መጠቀም እንደተባለው አልባሌ ቦታዎች ላይ መዋል የለባቸውም። ምናልባት አናቅም ምናልባት ወደ ከፍተኛ እንትን ስንሄድ ምናልባት 12 ምናምን ነገሮች ህፃናት ላይ እንኳን ይሄ 6 8 ብዙም የተለመደ ነው ባንልም ምናልባት እዚህ ጋር አሁን የሚያስፈትኑ ትምህርት ቤቶች ጥንቃቄ ማድረግ መቻል አለባቸው። ቢቻል እንደውም እነዛ ልጆች ከግቢ ርቀው የሚወጡበት ሁኔታ ባይፈጠር። ምክንያቱም አንዳንድ ጊዜ ልጆች ያው የየራሳቸው የእድሜ ክልል ውስጥ ወይም የእድሜ ደረጃ ላይ የሚያደርጓቸው የተለመዱ ልምዶች አሉ ማንዋሻቸው። ለምሳሌ አንዳንድ ልጆች ምናልባት ፑል መጫወት እነዚህ አንዳንድ ነገሮች ሊኖሩ ስለሚችሉ ምናልባት ሊያዘናጓቸው ይችላሉ። የፈተና ሰዓታቸውን ሊወስዱባቸው ይችላሉ እና ቀድመው እንዳይገኙ እንደ መሰናክል ሊሆንባቸው ስለሚችል ቢቻል በትምህርት ቤት አካባቢ ፈተና ከመጀመሩ በፊት እንደነዚህ አይነት ቦታዎች እንዳይኖሩ አለመኖራቸውን በደንብ ክትትል መደረግ መቻል አለበት። ምክንያቱም ልጆችን ፈተናቸውን ሊያደናቅፉ ሀሳባቸውን ሊሰርቁ የሚችሉ ናቸው ተብለው የሚገመቱ ቦታዎች አለመኖራቸው መረጋገጥ መቻል አለበት። ካሉ በጣም አስቸጋሪ አንዳንድ ቦታዎች እንደየቦታዎች ምናልባት ሊለያዩ ይችላል። ምናልባት እነዚህ የተለያዩ ወደ ከተማ ምናምን ስንሄድ የንግድ ተቋማት ምናምን ሊኖሩ ይችላሉ። እነሱን በአንድ ጊዜ ዝጉ ምናምን ላይባል ይችላል። ግን እንዴት ነው ተማሪዎች እነዛ ቦታዎች ላይ እንዳይደርሱ በቂ ምክር በቂ ዝግጅት ማድረግ በራሱ የትምህርት ቤቱ ማህበረሰብ ይሄ ኃላፊነት አለበት። በዋናነት ደግሞ እነዚህ ቦታዎች ላይ እንዳይሄዱ እና ልጆች ከቅጥር ግቢ ውስጥ ርቀው እንዳይሄዱ ከሄዱም ደግሞ ፈተና ሰዓት የሚጀመርበት ቢያንስ ከ30 ደቂቃ በፊት ቀድመው ወደ ትምህርት ቤት መጠናቀቅ እንዳለባቸው ማሳሰቢያ መስጠት አለብን። ምክንያቱም ልጆች ይዘነጋሉ፣ ሊረሱ ይችላሉ። አንዳንድ ሊያታልላቸው የሚችሉ ነገሮች ሊኖሩም ስለሚችሉ እነዚህ ነገሮች ላይ ትኩረት ማድረግ ይኖርባቸዋል ማለት ነው። ስለዚህ ይህ አሁን የእረፍት ጊዜያቸውን በአግባቡ ለመጠቀም የሚያስችላቸውን በቂ ዝግጅት እዚህ ጋር ማድረግ አለባቸው። ወደ ቀጣይ ፈተና ለመግባት ራሳቸውን በቅድም መምህርት በላይነሽም እንዳለችው ስለ አለፈው ነገር ምንም ማስታወስ መነጋገር ምናምን አስፈላጊ አይደለም። እንደውም እንደ አንዳንድ ትምህርት ቤቶች እንደተሞክሮ የምንሰማቸው እንደውም የተፈተኑባቸውን ሽቶች ሰብስበው የማስቀመጥ ወይም ደግሞ እንዳያገኟቸው ልክ ፈተናዎች ሲያልቁ ፈተናዎች ወደ ልጆች ስማቸውን እንዲጽፉ እና የተለያዩ ነገሮች እንዲያደርጉ እንዳንድ የፈተና መሰብሰቢያ ጣቢያ ተቀምጦ ልጆች ፈተናቸውን ሲጨርሱ እነዛ ሽቶች እጃቸው ላይ ቢደርሱ
ቤትም ደግሞ ምናልባት ይሄ ሆኖ እንግዲህ የመጨረሻም ፈተና ሊሆን ይችላል። ወደ ቤት ሲሄዱ ወላጆችም ስላለፈው ነገር ምንም አይነት ሪግሬት እንዲያደርጉ የሚያደርጓቸው ነገሮች እንዳያደርጉ፣ ወይ ይሄንን ተሳሳትክ፣ ይሄንን አደረክ፣ በቃ ይሄን ከሆነ እኮ በቃ ፈተናህን ላታልፍ ነው፣ እንደዚህ ሊሆን ነው ምናምን የሚሉ ነገሮች ለቀጣዩ ፈተናቸው ልጆች በቂ ዝግጅት እንዳያደርጉና ተስፋ እንዲቆርጡ ሊያደርጓቸው ስለሚችሉ እነዚህ ነገሮች ላይ ቤትን በሚገቡበት ጊዜ ወላጆች በጣም በቂ ረፍት እንዲያገኙ ነፃ እንዲሆኑ ማድረግ መቻል አለባቸው። ቢያንስ ያለፈው ላይ እንኳን ስህተት ሰርተው ቢሆን ስህተቱ ምን ነበር የሚለውን ሊነጋገሩበት ይችላሉ። ምናልባት የማጥቆር ስህተት ገጥሞት ይሆናል ያ ልጅ፣ ወይ ደግሞ ፈተና ዘሎ ሊሆን ይችላል፣ ወይ ደግሞ በቂ ሰዓት ሳይኖረው ፈተናውን ሳይጨርስ ሽቱን ሰጥቶ ሊሆን ይችላል። ለነገ ግን እንዴት ነው ዝግጅት ማድረግ ያለበት ይሄ ልጅ ትላንትና ወይም ደግሞ ያለፈው ፈተና ላይ የተፈጠረውን ችግር እንዳይከሰት ምን ማድረግ አለበት? ለምሳሌ ጠዋት በጣም እንቅልፍ ጥሎት እኮ ያ ልጅ ለምሳሌ ፈተና ከተጀመረ በፊት ከ30 ደቂቃ በኋላ መግባት አይቻልም። ግን ከዛ በፊት ገብቶ በጣም ተጨናንቆ እየሮጠ ገብቶ ምናምን ምናልባትም እኮ ከፈተና ግማሹንም ላይሰራ የሚችልበት ሁኔታዎች ይኖራሉ። ስለዚህ በቀጣይ ቀን ያ ችግር እንዳይከሰት አንደኛ ልጆች በፈተና ውስጥ ነው ያዋሉት፣ አእምሯቸው ይደክማል። ስለዚህ ነፃ የሚያደርጋቸውን ነገሮች አድርገው በጊዜ እንቅልፍ እንዲተኙ፣ ቅድምም እንደተባለው የሚስማማቸውን ምግብ መብላት፣ ጸሎት ማድረግ ካለባቸው በራሳቸው ልምድ እነዛ ነፃ ሆነው ለነገ በቂ ዝግጅት እንዲያደርጉ ማድረግ እንጂ ባለፈው ነገር ላይ ራሳቸውን እንዲያጸጽቱና ነገ ደግሞ ተስፋ የሌላቸው እንደሆነ እንዳይሰማቸው ተማሪ ወላጆች ይሄንን ዝግጅት ማድረግ እና ለልጆቻቸው የተሻለ አእምሮ ይዘው ወደ ትምህርት ተቋም ወደ ፈተኛ ጣቢያቸው እንዲሄዱ ማድረግ መቻል ይኖርባቸዋል ማለት ነው። መምህራንም ቢሆን በምንፈትንበት ጊዜ ከፈተና በፊትም ቢሆን ማለት ትላንት ነግረናቸዋል ብለን አንዳንድ ጊዜ መዘናጋት አይኖርብንም። ምክንያቱም ተማሪዎች ልጆች ይረሳሉ፣ በየጊዜው ማስታወስ ይጠበቅብናል። እንዲሁም ሁለተኛ ሶስተኛ ፈተናቸውም እንኳን ቢሆን አንዳንዴ እኛ ትኩረት ያልሰጠናቸው ወይ ደግሞ እኛ በበቂ እንትን ያላደረግናቸውን ልጆች ሊዘነጓቸው የሚችላቸውን ነገሮች ሊኖሩ ስለሚችሉ ነገም ቢሆን እንደ አዲስ እነዛን መረጃዎች መመሪያዎች ማስተላለፍ በአግባቡ መስጠታቸውን በአግባቡ መሙላታቸውን ማየትና መከታተል ይኖርብናል ብዬ አስባለሁ። እንግዲህ እኔ ያለኝ ሀሳብ ይሄ ነው። ምናልባት የምትጨምሪው ሀሳብ ካለሽ እዚህ ላይ አሁን እንግዲህ ቅድም ፈተናውን ጨረሱ፣ ለፈታኛቸው ሰጡ፣ ከምሳ ተመልሰው ሁለተኛውን ፈተና ሰሩ። እንግዲህ ወደ ቤት ይሄዳሉ። ወደ ቤት ሲሄዱ አሁንም የትራንስፖርት ችግር ይኖራል። እንግዲህ ወደ ገጠራማ የሀገሪቱ አካባቢ ስንሄድ ደግሞ የእግር መንገድ ሊኖርባቸው ይችላል። ምናልባት ዝናብ ሊሆን ይችላል። አንዳንዴ ይገጥማል። አንዴ ፈታኝ ሆኜ እኔ ወንዝ ሞልቶበት የመጀመሪያውን የጠዋቱን ፈተና ሳይፈተን ያጋጠመኝ ልጅ አለ። እንዲህ አይነት ነገር ሊገጥመን ይችላል። ስለዚህ ፈተና በሚኖር ጊዜ ዘመድም አካባቢ ምናምን ማረፊያ ተሰጥቷቸው ልጆች ፈተናቸውን በአግባቡ አርፈው መውሰድ አለባቸው። ምናልባትም ሰኔ ስለሆነ አሁን ዝናብ አለመኖሩን አይደለም የምናየው። ከባድ ዝናብ አጋጣሚ ቢጥል ከፈተና ጣቢያ አካባቢ ርቀው የሚመጡ ከሆነ አለመራቅ ብቻ ሳይሆን ወንዝ የሚያቋርጡ ከሆነ ምናልባትም ለአደጋ መጋለጥ ነገር ሊኖር ይችላል። ይህንን መጠንቀቅ ያስፈልጋል። ወላጆች ይህንን አብራችሁ መተባበር ያስፈልጋል። እንግዲህ የተማረው ማህበረሰብ ውስጥ ደግሞ ያሉ ልጆች ፈተናቸውን ይዘው ሲመጡ እስቲ ፈተና ልየው፣ ምን አልከው፣ ይሄን ምን አልከው፣ እጅግ በጣም አስፈላጊ አይደለም። ይሄንን ማተሳሳት ይሄንንማ እንዲህ ብለዋል እያልን ለነገ ፈተናቸውን ዲሞራላይዝ ማድረግ አያስፈልግም። ተቀብለን ፈተናቸውን አስቀምጠን የነገ ዝግጅታቸውን እንዲያደርጉ። የነገ ዝግጅት ስንል ማረፍ ነው። በቃ ለነገ ፈተና ዛሬ አይቀርም። ከፈተና መጡ ደክመው ነው የሚመጡት። የሚፈልጉትን የምግብ አይነት አብልተን ሰላማቸውን የማይረብሽ ጸጥ ባለ ቦታ ማረፍ አለባቸው። ምናልባትም ልጆች ፊልም ማየት ሊወዱ ይችላሉ፣ ስልክ መጠቀም ሊፈልጉ ይችላሉ። እናንተ ቤት ውስጥ የምትሰሯቸው አክቲቪቲዎች መሳተፍ ሊፈልጉ ይችላሉ። እሱ በፍጹም መሆን የለበትም። ስለዚህ ወላጆች ይቻላሉ እንችላለን፣ አሳዳጊዎች በተለያየ መንገድ የምናስፈትን ሰዎች ይህንን ማገዝ ያስፈልጋል። ልጆቹ ከፈተና መልስ መጥተው ሰላማዊ እንቅልፍ ማግኘት አለባቸው። ከዛ ደግሞ ወደ ፈተና በጠዋት ለመሄድ በጠዋት መነሳት አለባቸው። ስለዚህ ይሄንን አርፈው በጠዋት ፈተናቸውን ተፈትነው እንዲመለሱ ማድረግ ያስፈልጋል። እንግዲህ ሁለተኛውን ፈተና በሁለተኛው ቀን
ሁለተኛው ዙር ጋር ሲሄዱ አሁንም መምህራን ትናንትና ነግሬያቸዋለሁ፣ ትናንትና ተፈትነዋል፣ ስለዚህ ያውቃሉ ብሎ ነገር የለም። በገባን ቁጥር ለልጆቻችን እንደ አዲስ መመሪያዎችን፣ መረጃዎችን ማስተላለፍ ያስፈልጋል። ትናንትና ስትፈተኑ የነበረውን ነገር ለዛሬ ይዘዋል ማለት አይደለም። ልጆች ናቸው፣ ህጻናት ናቸው፣ ይረሱታል። ስለዚህ እንደገና ማስታወስና ልጆቹ አሁንም ድጋሜ ሲያጠቁሩ ምን ማድረግ አለባቸው፣ ሲሰሩ ፈተናዎች ትናንትና እንደነበረው ምናልባት እንትኑ ይቀንሳል። የቴንሽን ስሜቱ ልጆቹ የሚፈሩበት ሁኔታ ምናምን ይቀንሳል። ስለዚህ የምንናገረውን ነገር ቶሎ እንዳውም ንቁ ሆነው የመከታተል ነገር ይኖራቸዋል እንጂ ትናንትና የሰጠናቸው መረጃ ለዛሬም ድረስ አለ ብሎ ማሰብ ፈጽሞ የለብንም መምህራን። ስለዚህ መምህራን ትኩረት ሰጥተን ልጆቻችን አሁንም ትናንትና የሰራነውን ድጋሜ መተግበር ያስፈልጋል። መረጃዎችን ማስተላለፍ፣ ስታስተላልፉም ሁሉም ልጆች እንደሚሰሟቸው እርግጠኛ መሆን። አንዳንዴ የሆነ ነገር ተናግረን ስንጨርስ ሚሉ ልጆች ሊያጋጥመን ይችላል። ስለዚህ ስሜታችንን መያዝ ያስፈልጋል። አንተ የት ነበርሽ? ሌሎች ቁጣ ንግግሮች ምናምን መቆጠብ ያስፈልጋል። ልጆች ደንገጥ ብለው ደግሞ ሌሎች ጭንቀት ሲገጥሟቸው ላይነግሩ ስለሚችሉ ማለት ነው። እንግዲህ ፈተናውን እኛው እዚሁ እየጨረስነው ነው። ፈተናውን እንግዲህ ጨርሳችሁ ወደ ቤታችሁ ስትመለሱ አንዳንድ ትምህርት ቤቶች ትሬንዶች አሉ። እርሳሶችን የተፈተናችሁባቸውን ቁሳቁሶች ሰብስቦ ቀጣይ ዓመት ችግር ላለባቸው ልጆች የመስጠት ነገር፣ በጎ ፈቃድ አገልግሎት የመስጠት ነገር ይኖራል። እሱም ደግሞ እንደየትምህርት ቤታቸው ሁኔታ አንዳንድ ተወካዮችን በመወከል መስጠት ቢለምዱ ቢማሩበት አሪፍ ነው። ከዛ ተጨማሪ እንግዲህ ፈተና ሽቶችን ማስቀመጥ ለቀጣይ ዓመት ለእህቶቻችሁ፣ ለወንድሞቻችሁ፣ ለጓደኞቻችሁ ቀጣይ ግሬድ ለሚመጡ ተማሪዎች ፈተና ወረቀትን ተጣጥሶ ቀዳዶ በየመንገዱ አዝረክርኮ መሄድ አግባብ አይደለም። ለአካባቢ ንጽህና ቢሆን ጥሩ አይደለም። ስለዚህ ፈተናችንን ታሪካችንን ጭምር ነው። ክረምት ደግሞ መልሰን ልናየው እንችላለን። ይሄንን እስኪ እንዴት ብየዋለሁ ብትሉ መልካም ነው። ቅድም ፈተና ሳትጨርሱ ነው እንጂ ፈተናዎችን አትዩ ያልነው። ከጨረሳችሁ በኋላ እስኪ የትኛውን ሰርቻለሁ የትኛውን ራሳቸው ሊያርሙና ከ160 ወይም ከ40 ምን ያህል እንዳገኙ ራሳቸው ማወቅ የሚችሉ ይችላሉ እና ያን ማየት ያስፈልጋል። እንግዲህ እስካሁን ግን ያተኮርነው 6 እና 8 ይመስለኛል። እንግዲህ 6 እና 8 ህፃናት ናቸው። በዚህ መንገድ ይሁን ካልን 12ኛ ክፍል እንግዲህ ወላጆች ይህን ያክል ብዙ የወላጅ እገዛን ብዙ የሚሹ አይደሉም። ግን የፈተና ጊዜያቸው ደግሞ ወደ 1 ወር አካባቢ አላቸው። ይህ 1 ወር ደግሞ አሁን እኔም ሃይስኩል ከመስራቴ የተነሳ አንዳንድ ሁኔታዎችንም አያለው። መዘናጋት ነገር፣ ክፍል ውስጥ አለመገኘት፣ ከትምህርት ቤት መጥቶ ደግሞ ምንም አለመስራት ነገሮች አሉ። ትምህርት ከተጠናቀቀ እንግዲህ 1 ወር ቀላል አይደለም። በ1 ወር በጣም ብዙ ነገር መሸፈን ትችላላችሁ። ወላጆች ይሄንን 1 ወር ቀርቷል፣ በቃ ፈተና ደርሷል፣ ከዚህ በኋላ ተስፋ አንቁረጥ፣ እስካሁን ያላጠናኸውን ምናምን አይነት ስሜት የሚነኩ ነገሮች መናገር አስፈላጊ አይደለም። በ1 ወር ራሱ ብታጠኑ ምናልባትም የፈተናውን ግማሽ መስራት ሊኖራቸው ይችላል። እንዴት እናጥና እስካሁን ምን እያልሽን ነው ሊሉኝ ይችላሉ። እስካሁን እንግዲህ ዓመት ሙሉ በተለያየ ምክንያት በመዘናጋት የሚሆን ተስፋ በመቁረጥም በስራ ጫናም የግል ስራም በመስራት ራሳቸው የሚያስተዳድሩ ሊኖሩ ይችላሉ። በዚህ ምክንያት ላያነቡ ይችላሉ። አሁን 1 ወር ቀረ። እንዴት ነው የ9 አለ፣ 10 አለ፣ 11፣ 12 በምን አይነት መንገድ አንብቤ ነው ፈተና የምፈተነው የሚል ነገር ሊኖር ይችላል። አንድ ነገር ማንሳት እፈልጋለሁ። ካለኝ ተሞክሮ ልምድም አንጻር ባለሙያዎችን ከሚመክሩት አንጻር ቢያንስ የየምዕራፉን ሰመሪ በማንበብ 20% የፈተናውን ክፍል መስራት ይቻላል። ስለዚህ ፈተና ደርሷል ከዚህ በኋላ እንኳን ምናምን ብሎ መዘናጋት አሁንም አያስፈልግም። አንዳንዴ እንደው ጭንቅላታችን ራሱ እንደ ገጥሞ ሻጭ ይሆናል። ፈተና ሲደርስ የምናነበውን በደንብ ቶሎ ይይዛል አእምሯችን። ስለዚህ እችኛዋን ወቅት መጠቀም ምናልባትም 50%ንም ለመመለስ እድል ይኖራቸዋል። 12 ዓመት ተምረው መቼም ምንም አያውቁም ማለት አይደለም። ባያጠኑ ራሱ የሚያውቁት ነገር ይኖራል። ከዚህ ተጨማሪ እንግዲህ ኦንላይን ነው ፈተናው። በሲስተም ምክንያት ምናልባት የሚቀየርበት ሁኔታ ካልተፈጠረ በስተቀር እስከዛው ድረስ ፈተናዎችን በየትምህርት ቤታቸው መለማመድ ያስፈልጋል። ትኩረት ሰጥተው
መደንገጥ መፍራት ሳይሆን እያንዳንዷን ፈተና እንዴት ይሰራ የሚለውን ጥያቄውን ማወቅ ብቻ አይደለም። ቅድም ማጥቆር እንዳልነው 6 እና 8 ላይ 12ኛ ክፍል ላይ ደግሞ ሲስተም ላይ እንዴት ነው የምሰራው በራሱ አንድ ጭንቀት ነው፣ እውቀቱ ብቻ ሳይሆን። ስለዚህ እሱን ደግሞ እስከዛው በተቻለ ኮምፒውተር ካላችሁ ቤት ውስጥ ከሌለ ደግሞ ትምህርት ቤታችሁ ውስጥ በብዛት ሃይስኩሎች ጋር በብዛት አለ። ኢንተርኔት ክፍሎች አሉ፣ የአይቲ ሩሞች አሉ፣ ኢንተርኔት ያላቸው አሉ። እነሱን ትምህርት ቤቱ በሚሰጣቸው ስኬጁል መሰረት እየገቡ መለማመድ የተሻለ ነው። ትምህርት ቤቱ የሚሰጣቸውን መረጃ በንቃት መከታተል ብዙዎቹ ያው ስልክ ይኖራቸዋል ብለን እናስባለን። ቴሌግራም ላይ መልዕክት ይሰጣል። ከፈተና ሴንተሩም የሚተላለፍ ከትምህርት ሚኒስቴር የሚተላለፍ ይኖራል። እሱን መረጃ በማዳመጥ በመከታተል ራሳቸውን ማዘጋጀት ያስፈልጋል። ሲዘጋጁ እንግዲህ ቅድም ያነሳናቸው በፈተና ጣቢያ መደረግ የሌለባቸውን ነገሮች ይዘው አለመገኘት። 12ኛ ብዙ የሚያክል አድቫይስ የሚፈልጉ አይደሉም። እንደው ለማስጠንቀቂያ ደወል ያህል የሆነ ነገር እንበል እንጂ። ስለዚህ ቀድመው በመዘጋጀት ተዘጋጅተው ደግሞ ፈተና ጣቢያቸው በሚመደቡበት በመገኘት ቅድም ያልናቸውን ቀድመው በመገኘት አመጋገባቸውን ምናምን እነሱን በማስተካከል ራሳቸውን ለፈተና ዝግጁ አድርገው ወደ ፈተና ጣቢያ መሄድ። ምናልባት ካስፈለገ ሌላ ቪዲዮ ልንሰራ እንችላለን። ተከታትለው እነሱ ፊድባክ ተጠየቁ። የእነሱ ጊዜውም ገና ስለሆነ ቀጣይ ያለበለዚያ ለ12ኛ ክፍል ለብቻው ቪዲዮ መስራት ከተጠበቀብን እንሰራለን። ወደ ማጠናቀቁ እየደረስን ነው። ነገር ካለሽ እንግዲህ ምንድነው ፈተና አንዱ የልጆች ምን ያህል ተምረዋል፣ ምን ያህል አውቀዋል እና ያወቁትን ምን ያህል ይተገብራሉ የሚለውን የምናይበት መንገድ ነው እንጂ የህይወት መጨረሻም ደግሞ አይደለም። አንዳንዴ በሆነ አጋጣሚ የሚገጥመን ነገር ሊኖር ይችላል። በሞራል ስህተት፣ በተለያዩ ክስተቶች የሚፈጠሩ ነገሮች ሊኖሩ ስለሚችሉ እነዛ ባይሆኑብኝስ ምን ማድረግ አለብኝ? እንዴት ነው ራሳችንንም አንዳንድ ጊዜ ማለት ተስፋ ለማስቆረጥ ሳይሆን ነገ ተስፋ እንዳለ ማየት ያስፈልጋል። ምክንያቱም ቅድም በላይነሽ እንዳለችው በእረፍት ጊዜያችን ላይ ሽቶቻችንን ምናምን ልንሰራ እንችላለን። ሽቶቻችንን በምንሰራ ጊዜ ግን የበለጠ ፌለሪቲ ሊገጥመን ይችላል። ምናልባት እኛ ባላሰብነው መንገድ ውጤቶቹ ዝቅ ማለት ምናምን ነገር ሊያጋጥም ይችላል። ስለዚህ እነዛ በሚገጥሙን ጊዜ ምናልባትም እኛ ከሞላል ስህተት የፈጠርናቸው ነገሮች ሊኖሩ ይችላሉ፣ ወይ ደግሞ የሆነ የክስተት ተከስቶ ሊሆን ይችላል ዘግይተን በመግባት በተለያየ ምክንያት። ስለዚህ እንደዛ አይነት ነገር እንኳን ተማሪዎች ቢገጥማቸው በቃ ዛጋ መጨረሻ ነው አለቀልኝ፣ በቃ ሞትኩ፣ ከዚህ በኋላ ይሄን ፈተና ካላለፍኩ ማንም አይፈልገኝም፣ ቤተሰብ እንዲያረገኛል ምናምን የሚለውን ጭንቀት ፈጽሞ ልጆች ማስወገድ አለባቸው። ምክንያቱም ይሄ አንድ እድል ነው፣ ነገ ደግሞ ሌላ እድል አለ፣ ነገ ሌላ ቀን ነው፣ ሌላ ራሳቸውን የሚያስተካክሉበትን መንገድ የሚያዩበት መንገድ ሊኖር ስለሚችል ተማሪዎች እንደዛ አይነት ክስተት እንኳን ገጥሟቸው ቢሆን ወይ ጓደኞች ይስቁብኛል፣ ይዘባበቱብኛል፣ አብሶ በህፃናት ደግሞ እንደዛ አይነት ነገር ይገጥማል። ትላልቆችም ወደ 12ኛ ክፍልን በምንሄድበት ጊዜ እንግዲህ እንዳለችው ተጨማሪ እናንተ ላይ በይበልጥ የሚያተኩር ቪዲዮ የምንሰራ ሊሆን ይችላል። ግን ያም ቢሆን በቃ ህይወቴ እኔ 12ኛ ክፍል አላለፍኩም፣ በቃ መጨረሻ ነው ብሎ ማሰብ እና አሁን እንደምንሰማቸው አንዳንድ ልጆች ላይ ራሳቸው ላይ ጉዳት ሊያደርሱ ቤተሰብን ሊያሳዝኑ የሚችሉ ምክንያቱም እናንተ ማለት ለአንድ ሀገር ነገ ይችን ሀገር የምትረከቡ ትውልዶች ናችሁ። ስለዚህ ኃላፊነትም እንዳለባችሁ እናንተ ደግሞ የምትወስዷቸው ውሳኔዎች ደግሞ ቤተሰቦቻችሁ ላይ፣ ራሳችሁ ላይ፣ ማህበረሰባችሁ ላይ፣ አገራችሁ ላይ የሚፈጥረው ተጽዕኖ እንዳለ ቀድሞ ማሰብ ያስፈልጋል እንጂ ፈተና በቃ ህይወት አልተሳካልኝም ብለው የህይወት መጨረሻም አይደለም። ግን የተማርነውን ትምህርት ምን ያህል ይዘነዋል፣ ምን ያህሉን አውቀውታል፣ ተማሪዎች ካላቸው ከተለያዩ እንትኖች አንጻር የሚመዘኑበት አንዱ ሜካኒዝም ነው እንጂ ብቸኛው ሜካኒዝምም አይደለም። ስለዚህ ተማሪዎች እንግዲህ ያጠቃለልን ስለሆነ እንደነዚህ አይነት ስህተት እንኳን ተፈጥረው ቢሆን ውጤቱ በይፋ እስከሚገለጽ እና የራሳችሁን ነገር እስከምትወስኑ ከቤተሰብ ጋር እስከምትወያዩበት እስከምትነጋገሩበት ድረስ ሌላ ራሳችሁ ላይ ጉዳት ሊያደርስ የሚችሉ ውሳኔዎችን እንዳትወስኑ እኛም እንደ መምህርም እንደ ወላጅም ይመለከተናል እንደነዚህ አይነት ነገሮች እንዳይፈጠሩ። ምክንያቱም የምንሰማቸው አንዳንድ ነገሮች አሉ። ፈተና ላይሳካ ይችላል፣ ግን ነገ ደግሞ ሌላ እድል አለ። ያችን እድል መጠቀም የምንችልበት ነገር ሊኖር ስለሚችል
እንደነዚህ አይነት ስህተቶች እንዳይፈጠሩ እንደዚህ አይነት ውሳኔዎች ከመወሰን መቆጠብ አለብን። ወላጆችም ልጆቻችሁ ወደ ሌላ እንዳውም ፈተና ከጨረሱ በኋላ ሌሎች ዝንባሌዎቻቸውን እንዲፈልጉ፣ ምክንያቱም ሁል ጊዜ ትምህርት ብቸኛው ነገር ላይሆን ይችላል። ሌሎች ትምህርቶቻቸውን ሊደግፉ የሚችሉበት ደግሞ የኑሮ ደረጃችንም ሁላችንም ተመሳሳይ እንዳልሆነ ይታወቃል። ስለዚህ ልጆች በትርፍ ጊዜያቸው ራሳቸውን ሊጎዳ የማይችል ሞራላቸውን፣ አቅማቸው ላይ ተጽዕኖ ሊያደርስ የማይችሉ ነገሮች ላይ ትኩረት በመስጠት ራሳቸውን፣ ዝንባሌያቸውን እንዲፈልጉ በማድረግ ውጤቱን እየጓጉት ተስፋ እያደረጉት እንዲደርስ እንጂ በጣም በርደን ውስጥ እንዲገቡ ማድረግ የለብን። ምክንያቱም ፈተና ጨርሰው ቁጭ ያሉ እነዚህ ልጆች ኦልሬዲ ስራ አቁሙ ማለት ነው። ምክንያቱም እኛ የምናምነው የተማሪ ዋነኛው ስራ መማር፣ ትምህርት ቤት ደግሞ ከተዘጋ በኋላ ወደ ሌሎች አላስፈላጊ የሆኑ ቦታዎች ላይ እንዳይውሉባችሁ ልጆቻችሁን ጥንቃቄ ማድረግና አእምሯቸውን በተለያዩ ነገሮች ቢዚ ማድረግ ያስፈልጋል። ምክንያቱም ነፃ ሆኑ ማለት ምንም ለማድረግ እነዚህ ልጆች ዝግጁ የሚሆንበት ጊዜ ነው። እናውቃለን የኑሮ ሁኔታ በጣም አስቸጋሪ ነው። ብዙ ነገሮች አሉ። ነገር ግን ልጆቻችሁን ማየት፣ ማዳመጥ፣ ፍላጎታቸውን መመርመር የኛ የወላጆችን መምህራንም ቢሆን በትርፍ ጊዜያችን ልጆቻችንን ማየት ይጠበቅብናል። እናውቃለን እኮ በምናስተምርበት ክፍል ውስጥ ምን አይነት ተማሪ ምን አይነት ዝንባሌ ነበረው፣ የትኛው ላይ ቢያተኩር ምክሮቻችንን ብንሰጣቸው። ምክንያቱም ልጆች እኛን በጣም ፍጹማዊ እንደሆንን ነው የሚያስቡት። እውነት ለመናገር አስተማሪ ማለት ሁሉን የሚያውቅ ሁሉን የሚያደርግ እንደሆነ ነው የሚያምኑት። ስለዚህ እኛ በዛ ልክ ሆነን መገኘት አለብን። ልጆቻችንን መምከር፣ ማስተካከል። እንደዚህ አይነት ስሜት ውስጥ እኮ ያሉ ልጆች እናውቃለን። ምናልባት ጭንቀት ያለባቸው ከቤታቸው ተጨንቀው የሚመጡ ልጆች እናያለን። ስለዚህ እነዚህን ልጆች ምክሮቻችንን በማካፈል እነሱ ነፃ የሚያደርጋቸውን ነገሮች እያደረጉ ጊዜያቸውን እንዲያሳልፉ ቀድመን መስራት፣ ስነ ልቦናዊ ዝግጅት እንዲያደርጉ እኛም የበኩላችንን ማድረግ ይጠበቅብናል ማለት ነው። ምናልባት አንቺን ሀሳብ መስጠት ካለ ሀሳብ መልካም ነገር አነሳሽ። በጣም እንግዲህ አፍተር ኤግዛም ብዙ ልጆች የት ነው የሚያሳልፉት? ህጻናት፣ በተለይ ህጻናት የሆኑት እነሱን ጥንቃቄ ማድረግ ያስፈልጋል። ተጨማሪ ስኪል ቤት ውስጥ እንዲማሩ ማድረግ ያስፈልጋል። በቤት ውስጥ ስራዎች እንዲሳተፉ። ከዛ ተጨማሪ ደግሞ አንዳንድ ሙያዊ ዝንባሌ ያላቸው ስፖርት ይወዳሉ ልጆች፣ በብዛት የምናውቀው ወንድ ልጆች ስፖርት እንዲሰሩ፣ ሌሎችን ስራዎች እንዲያከናውኑ፣ ምናልባትም ቤተሰብ ደግሞ በግል የምንሰራ ቤት ውስጥ ንግድ ቦታ ምናምን ካለ አብረው እንዲሳተፉ ማድረግ፣ ማህበራዊ ኑሯቸውን እንዲመሩ ማድረግ መልካም ነው። በዋናነት ፈተናው እንዲያተኩሩ አሰብን እንጂ። ታዲያ ውጤት ደግሞ እንግዲህ በተስፋ መጠበቅ ነው። የሆነው ይሁን ፈተና ተፈትነን 8ና የ6 ቶሎ ነው የሚመጣው። ይህን ያክል ረዥም ጊዜም ስለማይሆን በትዕግስት መጠበቅ፣ የሚመጣውን ውጤት ደግሞ በጸጋ መቀበል ነው። ለምን ይሄ ውጤት መጣብኝ? ቅድም መጀመሪያ ላይ ያነሳናቸው ስህተት ምናልባት ተሳስታችሁ ሰርታችሁ ይህ በለድት ቢገጥም ሌላ እድል አለ። በቃ ምንም ይሄን ያህል የሚያናድድ የሚያሸማቅቅ ልጅነታችሁን የሚነጥቅ አይደለም። ቤተሰብን ቢሆን ግን አንተ ያሳፈርከኝ እንትና ልጅማ ይሄን ያህል ውጤት አመጣ፣ አንተ እንዲሆን አንቺ እንዲሆንሽ ፈጽሞ ማለት የለብንም። ልጆቻችን ይለያያሉ። እንኳን አንደኛው የጎረቤት ልጅና ታላቅና ታናሽ ልጆቻችን እንኳን የተለያዩ ናቸው። ስለዚህ ወላጆችም ስነልቦናዊ ጫና ማድረግ የለባቸው። በተለይ ደግሞ ይህንን ውጤት ካላመጣህማ እንዲህ ያደርጋለሁ ምናምን ፈጽሞ ማለት የለባቸውም። ምክንያቱም እሱን እያሰቡ ይሄ ውጤት ባይመጣብኝ አባቴ ምን ያደርገኝ ይሆን፣ እናቴ ምን ታደርገኝ ይሆን እያሉ ልጆች እንዲጨነቁ ማድረግ አያስፈልግም። ትምህርት ቤት የሚሄዱት የመጨረሻ የውጤት ጣሪያ ነው ወይም የውጤት መጨረሻ ነው የላይፍ መጨረሻ ነው አላልንም። ራሳቸውን የሚለውጡበት፣ ማይንዳቸውን ሻርፕ የሚያደርጉበት፣ ነገ የተሻለ ስብዕና የተሻለ ማንነት እንዲኖራቸው የሚያደርግ እንጂ እኮ እሱ ላይፍ ነው ህይወት ነው ማለት አይደለም። ስለዚህ ወላጆች ምናልባት ብዙ ገንዘብ ስላወጣንባቸው፣ ብዙ ኢንቨስት ስላደረግንባቸው፣ የተሻለ ውጤት ስለጠበቅን ያ የተሻለ ውጤት እኮ ፈተናውን በተለያየ መንገድ ሊያደርግ ይችላል። ብዙ መጠበቅ አያስፈልግም። የሚያመጡትን ውጤት ተቀብሎ ለተሻለ ለወደፊት የተሻለ ነገር እንዲሰሩ ጊዜና ቦታ ማመቻቸት፣ ልጆች ስህተታቸውን እንዲያዩ በምን ምክንያት ነው ይሄንን ፌል ያደረጉት፣ ምን አጥፍተው ነው የሚለውን
እንዲጠነቀቁ ማድረግ ነው። ይሄም እንዳይመጣ ነው ይሄንን ቪዲዮ መስራት ያስፈለገን። ልጆቹ የተሻለ ግንዛቤ አግኝተው ምናልባትም ሶሻል ሚዲያውም ብዙ ትኩረት ላይ ያደርግ ይችላል። መምህራን ብንናገር የተሻለ ለልጆቻችን ቅርብ ነን፣ የተሻለ እኛ ከሌሎች እናውቃለን እንደው ማለት ባንደፍርም ያው ቅርቦች እኛ ነን፣ መምህራን ነን። ከዚህ አንጻር ነው ለወላጆች፣ ለመምህራን፣ ለተማሪዎች ሀሳባችን ያጋራ ነው። ይህ የግል ሀሳባችን ነው፣ የግል እይታችን ነው። ማንንም አንወክልም። አሁን ይሄንን ያየ ነው እየተናገር ነው አጠቃላይ ካለን ተሞክሮ ካለን ልምድ አንጻር እንጂ ሁሉንም መምህር እንወክላለን ማለት ግን አይደለም። የግል እይታችን ነው። ካለን ተሞክሮና ልምድ አንጻር ይሄንን ያደርጉ ልጆች ይጠቅመዋል ከሚል ነው የመጣ ነው። ስለዚህ እንግዲህ ይሄንን ሰርተን ልጆቻችን ጥሩ ውጤት አምጥተው ምን እናደርጋለን? እኔና ታገኝ እንግዲህ ጥሩ ውጤት ስታመጡ ጥሩ ውጤት ያመጣችሁበትን ምክንያት መጣችሁ እኛ ጋር መምህራን ጋር ትመክራላችሁ። መምህራን ውጤት ስታመጡ ደስ ይለናል። ስለዚህ ማስተላለፍ የሚፈልገው ጥሩ ውጤት አምጥታችሁ የተሻለ ውጤት አምጥታችሁ መታችሁ ተሞክሯችሁን እንዴት ታጠኑ እንደነበረ የተሻለ አሰራራችሁን ለሌሎች ቀጣይ ለሚመጡ ተማሪዎች መታችሁ እኛ ኢንተርቪው ታደርጋላችሁ። ሌላው ግን የዘነጋነው ነገር 6ኛ 8ኛ 12ኛ ክፍል ብቻ ነው እንዲህ ተማሪ ያለ። ሌሎቹም እኮ በጠና ጊዜ ነው። ሌሎቹ እንግዲህ እንደነሱ ያን ያህል ትኩረት የምንሰጠው ባይሆንም ፈተና ጊዜ እየደረሰ ስለሆነ እነሱ ሲፈተኑ ሌሎቻችሁ ደግሞ በየክፍል ደረጃችሁ ማጥናት ያስፈልጋል፣ መዘጋጀት ያስፈልጋል። 5ኛ ክፍል ለ6ኛ ክፍል 6 ብቻ አይደለም 8 ሲመጡ ደግሞ 7ን ጨምሮ ማጥናት። አሁን 11 ያሉ ደግሞ ቀጣይ 12 አይደሉም። እነሱ ደግሞ በየክፍል ደረጃቸው ያላቸውን ኃላፊነት ተወጥተው በአግባቡ ውጤታማ ሆነው ለቀጣይ ተፈታኞች ደግሞ እነሱ አይደሉም፣ እነሱን መዘጋጀት ያስፈልጋል። እንግዲህ ልናጠቃልል ነው። ስናጠቃልል በመጨረሻ ወላጆች ጥሩ ውጤት ሲያመጡ ወላጆችንም አብረን እንጠራለን። መምህራንም የተሻለ በየትምህርት ቤቶች የተሻሉ ስራ የሚሰሩ የተሻለ ታለንትም ያላቸው የተለያየ ከመምህርነት ተጨማሪ የተሻለ ስራዎችን የሚሰሩ መምህራንን አንጥተን አብረን እናወራለን። ስለዚህ ወደዚህ መምጣት ስትፈልጉ ስልኮችን እናስቀምጣለን። 0911 998630 እንዲሁም 0912 367637 በእነዚህ ስልኮች በመደወል መምጣት እንፈልጋለን። ከእናንተ ጋር ልምዳችን ተሞክሯችን ለትውልድ እናስተላልፋለን። ወላጆችን ደግሞ የተሻለ ልጅ አስተዳደግ ጥሩ ቦታዎች ደርሰውልናል። ስለዚህ እናንተ ሚዲያ ላይ መተን በዚህ በመምህር ፖድካስት መተን ልምዳችን እናካፍላለን ካላችሁን በደስታ ነው የምንቀበለው። መጨረሻ ታስተላልፉ ማለት ያው በመጀመሪያ በመግቢያችን ላይ እንደተነጋገር ነው ይሄ ሀሳብ ምናልባትም እኛ ቅድም መምህርት በላይነሽ እንዳለችው እኛ ከሌሎች ተለይተን ተሽለን የተለየ ነገር አለን ለማለት ሳይሆን እንደ ግላችን ያየናቸውን እይታዎች እኔም ባለኝ እንደው ምናልባት እንደ ጓደኛዬ እንኳን ባልሆነ አገልግሎቴም ባለችኝ የአገልግሎት ዘመኔ ያየናቸውን ክፍተቶች እንዲሁም ያየናቸውን ጠንካራ ጎኖች ከሌሎች ደግሞ የተሻለ ከኛ በእርግጠኝነት የተሻለ ሀሳብ፣ የተሻለ ተሞክሮ፣ የተሻለ ልምድ ያላቸው ወላጆችም መምህራንም እንዲሁም በይበልጥ ውድ ጓደኞቻችን መምህራን ትኖራላችሁ። ስለዚህ እናንተ በመምጣት የተሻለ ነገር ትውልዳችን ላይ ምን የግል አሻራችንን ልናሳድር እንችላለን። ምክንያቱም ይመለከተናል። ይህ ጉዳይ የኛ ጉዳይ ነው በዋናነት ያው መንግስትም እንደሚለን ምናልባት ብዙ ማህበረሰቡም ከመምህራን ብዙ የሚጠብቀው ነገር አለ። ስለዚህ እኛም ትንሽ የራሳችንን አስተዋጽኦ ልናበረክት ከቻልን ብንወያይበት፣ ብንመካከርበት የተሻለ ሀሳብ ልናመጣ የምንችልበት እድል ሊኖረን ይችላል ብለን ነው ለመሞከር የመጣ ነው። ስለዚህ በፕሮግራማችን ላይ ያላችሁ የተለያዩ ገንቢ የሆኑ አስተያየቶች ይኖራችኋል። እነዚህን ሀሳቦች በመስጠት የተሻለ ሀሳብ እንዲወጣ ሚዲያችንም ምናልባት የኛም
ፖድካስታችንም እንዲያድግ የተሻለ እናንተ አስተያየትና ሀሳቦች በጣም ያስፈልጉናል። ምክንያቱም እኛ ከምንም የተነሳ ነው ምንም የምናውቀው ብዙ ነገርም ባይኖር ምናልባት እኛ እንደ ግላችን ያለችን እችን ሀሳብ ማቅረብ ካቻለን ሌሎች ደግሞ መጥተው በእኛ ሚዲያን ተጠቅመው የተሻለ ሀሳባቸውን ያወጡበታል፣ ልምዳቸውን ያወጡበታል። እንዲሁም የተለያየ ታለንት ያላቸው ተማሪዎች ይኖራሉ፣ መምህራን ይኖራሉ። ወላጆችም ደግሞ በልጅ አስተዳደግ ላይ ያላቸው በጣም ምርጥ የሚባሉ ተሞክሮች፣ በጣም ትልቅ ደረጃ የደረሱ ልጆች ያሏቸው እንዲሁም መምህራንም ያስተማራቸው ተማሪዎች በእርግጥ ሊኖሩ ይችላሉ። ምናልባት ከኛም የተሻለ ልምድ አግኝተውም ከሆነም እንዲሁም ደግሞ የኔን ህይወት የቀየረልኝ የወላጆቼ ነው፣ የጓደኞቼ ነው፣ የመምህራን አስተዋጽኦ አለበት የምትሉ ልጆችም ልትኖሩ እንደምትችሉ ባለሙሉ ተስፋ ነን። ስለዚህ በፕሮግራማችን ላይ እነዚህን ሀሳቦች ለማየት ለመመካከር ነው እንጂ እኛ የተለየ እውቀት ኖሮን የተለየ ነገር ለሌሎች እንሰጣለን ለማለት ሳይሆን እንዲሁ ለማሳሰብ ትኩረት ለመስጠትም እንዲገባ ነው በዚህ ፕሮግራም የመጣ ነው። እንግዲህ ፕሮግራማችን ወደ ማጠቃለሉ ደርሰናል። እንግዲህ በዛሬው ፕሮግራማችን ላይ አብራችሁን ስትከታተሉ የነበራችሁ ተመልካቾቻችን በጣም እናመሰግናለን። ምናልባት አንቺ መዝጊያ ሀሳብ ምስጭራለ? አዎ እኛ አሁን ያነሳነው ሙሉ ነው ማለት አይደለም። ብዙ መምህራን ደግሞ በግል እይታቸው ማለት በግል እይታቸው የሚያዩበት መንገድ ይሄ ቢሆን የምትሉት መምህራን ትኖራላችሁ። ያው አስተያየት መስጫ ኮሜንቱ ላይ አስፍሩልን። መሳተፍ የምትፈልጉ ቅድምም ስልካችን አንስተናል፣ ስክሪኑ ላይ እናስቀምጥላችኋለን። ደውሉልን፣ መታችሁ እንግዳ መሆን ትችላላችሁ። ይህ መምህር ፖድካስት ነው። ሁላችሁም ትመጣላችሁ። ስለ ሀገር፣ ስለ ቤተሰብ፣ ስለ ሁሉም እንመክራለን። ትውልድ መገንባት ሀገርን መገንባት ነው እና የነገ ዜጋን ኃላፊነታችንን እንወጣለን። መልካም ጊዜ። ጨርሳችሁ እስከዚህ ሰዓት አብራችሁ ሆናችሁ ለተከታተላችሁ እናመሰግናለን።